እሺ ተመልካቾች እንዴት ናችሁ? ብሔራዊ ባንክ ለ2019 የመጀመሪያው ሩብ ዓመት 500 ሚሊዮን ዶላር በጨረታ ማዘጋጀቱን አሳውቋል። ሐምሌ 16 ነው ያሳወቀው። እንግዲህ ከ20 ቀን በፊት ቀድሞ ማለት ነው። ስለዚህ ነሐሴ 6 ላይ፣ ነሐሴ 20 ላይ፣ መስከረም 4 እና መስከረም 13 ላይ በየ15 ቀኑ ለእያንዳንዱ ጨረታ 125 ሚሊዮን ዶላር በድምሩ በሁለት ወራቶች ውስጥ ብቻ 500 ሚሊዮን ዶላር በጨረታ ማውጣቱን አሳውቋል። ይህ ምን ማለት ከአምና ከነበሩ ልምዶች አንጻር እና ብሔራዊ ባንክ በቅርቡ ካደረጋቸው አዲስ የገንዘብ ፖሊሲ አንጻር ምን ማለት እንደሆነ የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። እንግዲህ ብሔራዊ ባንክ አምናም ጨረታ ሲያደርግ ነበር፣ ካቻምናም ነበረው 2017ም ነበር፣ 2018 ላይም የዶላር ጨረታዎች ነበሩት እና በአብዛኛው ያደርግ የነበረው በአንድ ዙር 50 ሚሊዮን፣ 60 ሚሊዮን፣ 70 ሚሊዮን ነበር ሲያቀርብ የነበረው። አሁን ግን በነጠላ ጨረታ እንኳን 125 ሚሊዮን ነው ያስቀመጠው። እንግዲህ የምታስታውሱ ከነበረ ሶስተኛ ሩብ ዓመት ላይ እንደው ህዳርና ታህሳስ ላይ እንኳን 50 ሚሊዮን ነበር በየ15 ቀኑ ሲያቀርብ የነበረው። ከዛ በኋላ ለስድስት የሚሆኑ ጨረታዎች 70 ሚሊዮን ነው። ስድስት ጨረታ በየ15 ቀኑ ለሶስት ወር ማለት ነው። በቃ ቋሚ ስፔሻል የሚባል ጨረታ የ500 ሚሊዮን የ150 ሚሊዮን ያደርጋል እንጂ በፕሮግራም ደረጃ ግን ለእያንዳንዱ የ15 ቀን ጨረታ ማክሲመም ሲያቀርብ የነበረው 70 ሚሊዮን ነው። አሁን ግን 125 ሚሊዮን ነው። ይሄ በጣም ከፍተኛ መጠን ነው። አራተኛ ሩብ ዓመት ላይ እንኳን ሰኔ ውስጥ የተደረገው ሰኔ 2 እና ሰኔ 17 ላይ በእያንዳንዱ ጨረታ 100 ሚሊዮን ነበር ሲያቀርብ የነበረው፣ ረጅም ጊዜ ቆሞ ስለጀመረ ማለት ነው። አሁን በጣም ከፍተኛ መጠን ያለው ለአራት ጨረታዎች 125 ሚሊዮን ዶላር አቅርቧል። ይሄ በጣም እኔ ትልቅ እንደሆነ ነው የማስበው። ደግሞ ብሔራዊ ባንክ አሁን ጥሩ አጋጣሚ ያሉት ወቅት ላይ ጠብቆም 500 ሚሊዮን እንዳዘጋጀ ነው ማስበው ነው። አንደኛው በጣም ወጥሮ ይዞት የነበረውን የዩሮ ቦንድ የብድር ሁኔታ በመሪ ደረጃ ስምምነት ላይ ደርሷል። የክፍያ ሁኔታውን ስምምነት ላይ ደርሷል። ኤክስቴንድ ለማድረግም ስምምነት ላይ ስለደረሰ እፎይታ ስላገኘ እንዳወጣ ነው ማስበው። እሱ ብቻ ሳይሆን የአይኤምኤፍ 5ኛ ዙር ሪቪው ሪፖርት ላይ የኢትዮጵያ መንግስት ተጨማሪ ብድር እንደሚያገኝ አሳውቋል። አይ ቲንክ ወደ 4.9 ቢሊዮን ዶላር እና እዚህ ላይ የኮመርሻል ሎንም የንግድ ብድርም ፈቅዶለታል። ወደ 900 ሚሊዮን ዶላር አይ ቲንክ ለኮይሻ የኃይል ማመንጫ ይመስለኛል የንግድ ብድርም ፈቅዷል። ስለዚህ ተጨማሪ ብድር እንዲያገኝ ሁኔታዎች ስለተመቻቹ አሁን የውጭ ምንዛሬ እፎይታ ስላለው ከፍተኛ የውጭ ምንዛሬ ወደ ጨረታ ይዞ መጥቷል። ደግሞ አንዳንድ ፖሊሲዎችም ያገዙት ነገር አለ። ግን የውጭ ምንዛሬ ሪፖርቶቹ የሚያሳዩት አሁን ኤክስፖርቱ ከ10 ቢሊዮን ዶላር በላይ ኤክስፖርት ብቻ ጉድ ኤክስፖርት ብቻ እንደደረሰ ሲያቀርብ ነበር። ከወርቅ ብቻ ከ5 ቢሊዮን ዶላር በላይ ሲያገኝ ማግኘቱን ሲያቀርብ ነበር። ከቡና ብቻ ከ3 ቢሊዮን ዶላር በላይ ማግኘቱን ሲያቀርብ ነበር። ስለዚህ የውጭ ምንዛሬ ግኝት እንዳለው አቅርቧል። በሪፖርቱ የፊስካል አመቱ ሪፖርት ሲቀርብ ማለት ነው ከ38 ቢሊዮን ዶላር በላይ አኗል የውጭ ምንዛሬ ግኝት እንደነበረው ሲጠቅስ ነበር። ስለዚህ የውጭ ምንዛሬ ስላለው ከፍተኛ መጠን እንዳቀረበ ነው የማስበው። ደግሞ ቀድሞ መገለጻቸውም የራሱ ድል አላቸው። አሁን ቀድሞ አራት ጨረታዎችን እየተናገረ ነው። ከ20 ቀን በኋላ 125 ሚሊዮን ዶላር አላችሁ እያለ ነው። ነሐሴ 20 ላይም 125 ሚሊዮን ዶላር እስከ መስከረም 13 ድረስ ኮንስታንት የሆነ 125 ሚሊዮን ዶላር አላችሁ እያለ ነው። ይሄ ለባንኮችና ለኢምፖርት ለሚያደርጉት የሚሰጠው ዋስትና አለ። ቀድሞ መታወቁ የራሱ ዋስትና አለው። ፕሮግራማቸውን አጀስት እንዲያደርጉ እድል ነው የሚሰጣቸው እና ኢምፓክት እንዳለው ነው ማስበው። እንግዲህ ከመደበኛ ውጭ ምንዛሬ
ግኝቱ በተጨማሪ ብሔራዊ ባንክ ሲያገኝ የነበረው መንግስት ሲያገኝ የነበረው መደበኛ የውጭ ምንዛሬ ግኝት እያደገ መምጣቱን ሲገልጽ ነበር። ምናልባት ስፔሻል ኦክሽንም ደግሞ ስፔሻል የሆኑ ጨረታዎችንም በመሀል ሊያደርግ እንደሚችል አስባለሁኝ። እኔ ደግሞ የቁጥጥር ስራውም በጣም እየጨመረ ስለሆነ ጥቁር ገበያው ላይ ራሱ በጣም ተጽዕኖ የሚፈጥር የጨረታ መጠን እንደሆነ ነው እኔ የማስበው። እሱ ብቻ ሳይሆን ደግሞ የፖሊሲ ማሻሻያም አለ። መሰረታዊ የሚባሉ 2 የፖሊሲ ማሻሻያዎች ነበሩ። አሁን ከ10 ቀን ምናምን አካባቢ ላይ ማለት ነው። የመጀመሪያው ኤክስፖርተሮች የሚያገኙት የውጭ ምንዛሬ ላይ 70%ቱን እንዲጠቀሙ ፈቅዷል። ለባንክ ማስገባት የነበረባቸው የሚገደዱት 50 በመቶ የነበረው ወደ 30 ከመቶ ዝቅ ብሏል። ይኸው መርሳት የሌለባቸው ኤክስፖርተሮቹ ሲገለበጡ ኢምፖርተሮች ናቸው። ብዙዎቹ ኤክስፖርተሮች ኤክስፖርት አድርገው ባገኙት የውጭ ምንዛሬ ራሳቸው ነው ኢምፖርተር ፈቃድ ኖሯቸው ኢምፖርት የሚያደርጉት። ስለዚህ ኤክስፖርተሩ የራሱን የውጭ ምንዛሬ እንዲጠቀም ተፈቅዶላቸዋል። ስለዚህ ኤክስፖርት እንዲያድግ እድል ይሰጠዋል። ኢምፖርተሮችም ራሳቸው ተገልብጠው ኢምፖርተር ስለሚሆኑ ይህም ደግሞ ለኢምፖርተሮቹ ደግሞ ማሻሻያ ነው፣ ድጋፍ ነው የሚሆነው። ስለዚህ ኤክስፖርተሩም ኢምፖርተሮቹም እንዲነቃቁ እድል የሚሰጥ ነው። ኦክሽን ሲጨመርበት የራሳቸው እንዲጠቀሙ ተፈቅዷል። አሁን ደግሞ ምክንያቱም ባንኮች ይህን የውጭ ምንዛሬ ከወሰዱ በኋላ ምንም አያደርጉትም፣ ለኢምፖርተር ነው መልሰው የሚሸጡት። ስለዚህ ኢምፖርተር የፖሊሲ ማሻሻያም አግኝቷል። አሁን ደግሞ ኮንስታንት የሆነ በጨረታም ሲያገኝ ኤክስፖርተርም ኢምፖርተርም እንዲነቃቃ የሚያደርግ ነው። የብድር ገደቡ መነሳቱም ለብሔራዊ ባንክ አንድ የነበረ ስጋትን መቀነሻ መንገድ ሆኖ ያገለግለዋል። እንግዲህ አስታውሱ፣ የብድር ገደብ መነሳቱ ሌሎች አስገዳጅ ጥብቅ የሆኑ የገንዘብ ፖሊሲዎች ቢኖሩም ግን ብድር ትንሽ ከፍ ሊያደርገው እንደሚችል ማሰብ ይቻላል እና የብድር ገደብ መነሳቱ ለገበያ የሚሰጥ የብድር መጠንን ሊያሳድገው ይችላል የሚል የተወሰነ ስጋት አለው ብሔራዊ ባንክ። ሰነዱ ላይ የገንዘብ ፖሊሲ ኮሚቴው ሪፖርት ላይም ይሄ ያሳያል። ግን ይሄ የሚበዛ ገንዘብን በሌሎች መንገዶች ይቆጣጠራለሁ ብሏል። ከሌሎች መንገዶች በተጨማሪ አሁን በዶላር ምንዛሬ በዶላር ጨረታም ሊቆጣጠር ይችላል። ምክንያቱም ይህን 500 ሚሊዮን ዶላር በ2 ወራቶች ውስጥ ነው ለገበያ የሚያወጣው። አማካይ ዋጋው 160 ብር ነው እንኳን ብንል ወደ 80 ቢሊዮን የሚሆን ብር ከገበያ ይሰበስባል ማለት በጨረታ ይሰበስባል። ይህም የገንዘብ ገደብ መነሳቱ ዋጋ ንረትን ያሳድጋል የሚል ስጋት ነበር። በገንዘብ ፖሊሲ ኮሚቴውም ለሚቀጥሉት 6 ወራቶች ውስጥ ዋጋ ንረት ባለ ደብል አሃዝ ሆኖ ይቆያል ብሏል። ወደ ነጠላ አሃዝ ላይ መጣ ይችላል፣ ማደጉ ላይቀንስ ይችላል ብሎ ከሱ ምክንያት መካከል የብድር ገደብ መነሳቱ የሚያመጣው ኢምፓክት ነው። የመካከለኛ ምስራቅ ጦርነትን ቢኖር ማለት ስለዚህ ያድጋል ብሎ የሰጋውን የዋጋ ንረት የገንዘብ አቅርቦትን ሳብ በማድረግ ከገበያ ውስጥ በጨረታ ምክንያት እንዳይጨምር እድል ይሰጠዋል። ይህም እድል ያለበት ነው። ግን የባንኮችን የጨረታ አቅምም ብንመለከት እንግዲህ የብድር ገደብ መነሳቱ የባንኮች የብድር አቅርቦት እንዲያድግ ነው የሚያደርገው። በተለይ ካፑ ላይ ካልደረሱ ያድግላቸዋል። ብሔራዊ ባንክ ሁሉንም ባንኮች በተመሳሳይ ገደብ አሁን እቆጣጠራለሁ አይደለም እያለ ያለው። ሁሉም ባንኮች የየራሳቸው ከሰበሰቡት ውስጥ ምን ያህል አበድሩ የሚለውን የየሁሉንም ባንኮች እቆጣጠራለሁ ነው እያለ ያለው። ስለዚህ ጥሩ አቅም ያላቸው ጥሩ ሊያበድሩ ይችላሉ። ጥሩ ያበድራሉ ማለት የተጠና ብድር ስለሚሆን ገቢዎቻቸው እንዲያድግ ነው የሚያደርጋቸው። ስለዚህ ለጨረታ ተሳትፎ አቅም ላያጡ ይችላሉ አንዳንድ ባንኮች ካልሆኑ በስተቀር። አንዳንዶቹ ባንኮች ለጨረታ የሚሆናቸውን አቅም ያገኛሉ። 2018-17 ላይ አንዱ ችግር ባንኮች ጨረታ ላይ ለመሳተፍ በቂ ገንዘብ አያገኙም ነበር። አንዱ እሱ ችግር ነበር። ይሄኛው ችግር ላይኖር ይችላል በዚህኛው ጨረታ። ኤክስፖርተሩም በፊት ባንኮች ከኤክስፖርተሩ 50 በመቶ የሚሆነውን ያገኘውን የውጭ ምንዛሬ ወስደው በብር ይለውጡ ነበር። አሁን ግን ቀንሶባቸው ወደ 30 ከመቶ ዝቅ ብሏል። ከአምናው ቢያንስ ከኤክስፖርተሩ 20 በመቶ ያገኘው የነበረው የውጭ ምንዛሬ ግኝታቸው ቀንሷል፣ የባንኮች ማለት ነው። ስለዚህ ተጨማሪ የውጭ ምንዛሬ ከብሔራዊ ባንክ ለማግኘት ሊገደዱ ይችላሉ። እንዲፈልጉ ሊያደርጋቸው ይችላል። በተወሰነ መልኩ ተሳትፏቸውን ሊጨምረው ይችላል። በሪፖርቶቹም የተመለከትነው ብሔራዊ ባንክ አንድ የሚወስደው እርምጃ አለ። እሱ ምንድነው? ባንኮች ከቆጠቡት ውስጥ ምን ያህል
ነው ያበደሩት የሚለውን ቼክ እያደረኩ ነው ብላል። ይሄ አምና ካቻምና ከነበሩ ከሰበሰቡት ውስጥ 90 በመቶ ነው ያበድሩ ነበረ። ነገር ግን አሁን ዝቅ ብሎ 72.7 በመቶ ነው የሚያበድሩት ከሰበሰቡት። ስለዚህ ከ20 ወደ 28 ከመቶ የሚሆነውን ከሰበሰቡት ውስጥ ለብድር አያቀርቡም። ስለዚህ በካሽነት ይይዛሉ ማለት ነው። በቂ ካሽ ሊኖራቸው ይችላል ወይ ደግሞ በቂ ካሽ የመኖር ልምምድ ውስጥ ናቸው። እሱ ቁጥጥር ውስጥም ነው ብሔራዊ ባንክ። ስለዚህ ጨረታው ላይ ሲመጡ በቂ የሆነ ካሽ እንዲኖራቸው ያደርጋል በቀጣይ ጨረታዎች ላይ ማለት ነው። የጨረታ ዋጋ ግን በከፍተኛ ሁኔታ ላይጨምር ይችላል። አምናም በጣም በከፍተኛ ሁኔታ ሲጨምር አልነበረም። የጨረታ ዋጋው በ159 160 ላይ ነው ጨርሶ የነበረው። አመቱ ሲጀመር ከ140 ምናምን በላይ የነበረ ነው እና በአንድ አመት ውስጥ ብዙ አይደለም የጨመረ የነበረው የጨረታው ማለት ነው። አሁንም ብዙ የሚጨምር አይመስለኝም። አንደኛ ቋሚ ጨረታ መኖሩ ገበያው ሽማይ እንዳይኖራቸው ያደርጋል። ኤክስፖርተሮቹ የተደረገላቸው ማሻሻያ ደግሞ ለራሳቸው ኢምፖርት ሲያደርጉ የኤልሲ ጥያቄ መጠናቸው በተወሰነ መልኩ ሊቀንስላቸው ይችላል። ምክንያቱም ኤክስፖርተሮቹ ኢምፖርተሮች በአብዛኛው ግዙፍ ኢምፖርተሮች እነሱ ስለሚሆኑ ማለት ነው። ብሔራዊ ባንክም ደግሞ የቀነሰው ኮሚሽን አለ። በፊት ከእያንዳንዱ ኢምፖርተር 2.5 በመቶ የነበረው ኮሚሽን ክፍያ ወደ 1.5 በመቶ ዝቅ ስላለ በጣም ብዙ የኮሚሽኑ ከቀነሰላቸው የኤልሲ ፍላጎታቸው የኤልሲ ወጪያቸውን በተወሰነ መልኩ ሊቀንስ ይችላል። ስለዚህ ብዙም ጫና ስለሌለ ባንኮቹ ላይ በጨረታ የሚኖረው ዋጋ በጣም ከፍተኛ ላይሆን ይችላል። ነገር ግን ብሔራዊ ባንክ እንግዲህ መደበኛ የሆኑ የውጭ ምንዛሬ ግኝቶቹ እንዳሉ ናቸው። የብሔራዊ ባንክ ከወርቅ የሚያገኘው የውጭ ምንዛሬ፣ ከኤክስፖርት የሚያገኘው የውጭ ምንዛሬ፣ ከብድር የሚያገኘው፣ ከእርዳታ የሚያገኘው፣ ከሬሚታንስ የሚያገኘው እንዳለ ነው። እሱም መሰረት አድርጎ በሁለት ወራቶች ውስጥ $500 ሚሊዮን እንደሚለቅ አሳውቋል። ይሄ መረጃ ለእናንተ ሼር ለማድረግ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን